አመሰግናለሁ መሳይ። እንግዲህ አርበኛ ሳሙኤል ባለድል ነኝ። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ ነኝ። ያው እንግዲህ በዚህ ትግል ውስጥ የአማራነቴን የሰውነቴን እንዲሁም የኢትዮጵያዊነቴን በዚህ ዘመን ላይ የሚያስፈልግ ነው ብዬ ባመንኩበት ትግል ውስጥ የበኩሌን አስተዋጽኦ እያበረከቱ ያለው ነኝ። በአቅሜ በምንችለው ልክ እያበረከቱ ያለው ሰው ነኝ ብቻ ነው ብዬ ራሴን ልገልጽ የምችለው። እንግዲህ አርበኛ ሳሙኤል ብዙ ስልጠናዎች ላይ ብዙ የምርቃት ፕሮግራሞች ላይ የምታስተላልፋቸው መልእክቶች በጣም ስሜት የሚቆነጥጡ ናቸው። በደንብ ለአዳምጣቸው የወኔም ስንቅ ሆነው የሚያገለግሉም ናቸው። ስለ ሀገር፣ ስለ ሃይማኖት፣ በአጠቃላይ ስለ አማራ ያለህን አመለካከት የምትገልጽባቸው መንገዶች ናቸው። እንደው ወደኋላ መለስ ብለህ ስታስበው እነዚህ ስሜቶች እንዴት ናቸው ውስጥ የገቡትና ሌላው ላይ የማስረጽ አቅም የፈጠሩት በምን ምክንያት ይመስልሃል? ያው እንግዲህ ስሜቶቹን የፈጠራቸው ሂደቱና ሀገሪቱም እንዲሁም አማራ እንደ አማራ ያለበት ጫና፣ ሰቆቃ፣ እንግልት፣ በደል፣ ግፍ የማየው የምሰማው የምዳስሰው እንደመሆኑ መጠን ያየ ህሊና ያለው ሰው እንዲሁም የሚሰማ የሚያይ ሰው ያን አይነት ስሜት አይፈጠርበትም ብሎ ለማለት ይከብዳል። ምናልባት እንግዲህ ዘመኑም ሂደቱም ይሄ ሶሻል ሚዲያው ያደነዘዘው ትውልድ ካልሆነ በተቀረ በግልጽ ህዝቡ ላይ እንደ ህዝብ ሰው ከሆነን ሰው ላይ የሚደርሰው ሰቀቀንና ግፍ የማያስቆጣ አይደለምና ያ ቁጣ ያ መገፋት የፈጠረው ስሜት እንደሆነ ነውና ማስበው ያንን በትክክል በተሰማኝና በተረዳኝ ውስጤ ባለው ልክ ስገልጽ ምናልባት እንግዲህ ለሰዎች አነሳሽ ሊሆን ይችላል። ግን እንደ እውነታው የኔ ንግግር ሳይሆን የኔንም ንግግር የኔንም የውስጥ ብሶት እንዲወጣና እንዲገለጽ ያደረገው ህዝቡ ላይ ማህበረሰባችን ላይ ሀገራችን ላይ እንደው በተሳሳተ መንገድ የጥፋት መራቆቻ እንድትሆን የተሰራባት ስራ የሚፈጥረው ቁጣ እንደሆነ ነው የሚሰማኝ። እንግዲህ አርበኛ ሳሙኤል በተለይ የፋኖ ትግል ሲጀመር አብዛኛው በደረሰው በደል አገዛዙ መሳሪያ ማስፈታለው ሱሪ ማስፈታለው ብሎ በእብሪት ወደ አማራ ክልል መግባቱን ተከትሎ በቁጣ መሳሪያቸውን ከያለበት ይዘው የተነሱ የአማራ ልጆች የጀመሩት ትግል ነው። አሁን እንግዲህ ባለፉት 2 ዓመት ሊደፍን ነው የተካሄደው ትግል። ነገር ግን ያንን ትግል በወኔና በአልበገር ባይነት የወጣውን ይህንን ኃይል በቂ የሆነ ወታደራዊ ሳይንስ ያለው ስልጠና በመስጠት ረገድ በተለይ በግል ያንተ ሚና ትልቅ ነው ማለት እንችላለን። እስቲ ስለነዚህ ስልጠናዎች በተለይ በወኔና በአገር ፍቅር በቁጭት የወጣውን የአማራን ወጣት በቂ የሆነ ስልጠናና ተገቢውን የሆነ ወታደራዊ ክህሎት አካላዊ ብቃት እንዲኖረው በማድረግ ረገድ እስቲ የሰራችሁትን ስራ እንዴት ትገልጸዋለህ? ጥሩ እንግዲህ አገዛዙ በአማራ ላይ ትጥቅም የማስፈታት ሱሪ የማስፈታት ዘመቻ ሲጀምር አማራ ላይ አንድ ያስቀመጠው ነገር ነበረ። አይነሳብኝም አይደለም ብሎ አስቦ የነበረው ይነሳል። ግን ቢነሳም እንኳን የትግል ልምድ ስለሌለው ጸንቶ ይቆማል፣ ጸንቶ ይዋጋናል፣ ይሄን ያክል ተጽዕኖ ይፈጥርብናል ብሎ አላሰበም ነበረ። ለዚያም ሲባል የትግል ልምድም የለውም ብሎ በተለያየ መንገድ ስነልቦናውን የወጣቱንም የማህበረሰቡንም ሰልቤዋለሁ የተነሳበት ሂደት ነውና ያለው በዚህ ሂደት ላይ የወጣውን ታጋይ የወጣውን አርበኛ ሸፕ የማስያዝ ጽናትን የመፍጠር ያለውን በደል በሚገባ እየነገሩ ያን በደል ለመቀልበስ የሚያስችል ስልጠናዎችን መስጠት አስፈላጊ ሆኖ ነበር። ቀላል አልነበረም። ምክንያቱም በዚህ የትግል ሂደት ውስጥ በቁጣ በስሜት እንደ አብዮት ነውና የተነሳው በርካታ የታጠቀ ኃይል በድርጅት መንፈስ ከታች ጀምሮ ተደራጅቶ 1 2 3 እያለ የተሰራ ሳይሆን በየአካባቢው ብሶት አንገብግቦት ሆ ብሎ የተነሳ ነበርና ይሄን በቁጣ የተነሳ ኃይል ደግሞ ወታደራዊ ቅርጽ ማስያዝ፣ ወታደራዊ ዲሲፕሊን ማስያዝ ነገ የተነሳበትን ነገ የሚጥለውን መንግስት የተባለ ስርዓት ሲጥል ለሀገር የሚጠብቅ ለሀገር የሚሆን ሀገር የሚጠብቅ ሀገር የሚመራ ሰራዊት አድርጎ መስራት ያስፈልጋልና ምክንያቱም ሀገሪቱ ትልቅ ሀገር ናት። የዛች ትልቅ ሀገር ሰራዊት ባለቤት አልባ ለግለሰቦች ፍላጎት ለመንግስት ፍላጎት የራሱን ህዝብ የሚጨፈጭፍ እንደመሆኑ መጠን የሚያሳድድ የሚደፍር የሚያሳቅቅ እንደመሆኑ መጠን በጅምላ የሚጨፈጭፍ አይኑን ጨፍኖ የሚያስጨፈጭፍ እንደመሆኑ መጠን የግድ ሀገሪቱ ነገ ተስፋ የምትለው ሰራዊት ይኖራታል ብለን እናምናለን። ተስፋ የምትለው የሰለጠነ አቅም ያለው ፕሮፌሽናል የሆነ እንደ ወታደር አድርግና አታድርግን የሚያውቅ ነገር ግን ለመንግስቱ ብቻ ተልዕኮ የሚፈጽም ሳይሆን ህዝቡን በመጠበቅ ላይ ሊያተኩር የሚችል ሰራዊት መስራት ያስፈልግ ነበር። በዚያ ልክ እንግዲህ የወጣውን ታጋይ መሰብሰብ፣ ማቀናጀት፣ ማደራጀት እንግዲህ ከተለምዶ ከቤቱ ተነስቶ የሚዋጋ የነበረውን ጫካ እየዋለ ጫካ እያደረ ህይወቱን ጫካ አድርጎ በየበረሃው አድርጎ በጽናት ቆሞ ታግሎ መጨረስ የሚያስፈልገውን መዋቅር መስራት ስለሚያስፈልግ በዚያው ልክ ጥረናል፣ ደክመናል። ገና ብዙ መስራት ይጠበቅብናል፣ እንሰራለንም ጭምር። እንግዲህ ከብዙ በትንሹ በየቦታው ተቀምጦ
ነፃ አውጪ የሚጠብቅ ብዙ ሰው እንዳለ አያለሁ፣ አምናለሁ። ነፃ አውጪ የሚጠብቅ አማራ ነው፣ ተገፊ ነው፣ ተበዳይ ነው። በዚያ ሂደት ላይ ወጥቶ ይህንን በደል መቀልበስ የማይችል የተኛ ጃምቦ የሚጠጣ የሚያንቀላፋ የከሸፈ ለሀገርም የማይጠቅም ሀገርን የሚያጠፋ ታሪክ የሌለውን ለሀገሪቱ የማይጠቅም አንዲት ፍሬ ማያፈራ አምራች ያልሆነ የትምህርት ስርዓትን ተምሬ ውጤት አመጣለሁ ብሎ እየወዘነ ያለ ከንቱ ትውልድ ሁሉ እንዳለ ይሰማኛልና ምናልባት ቢገባው ቢሰማው ወጥቶ ቢታገልም ጭምር ጥሪ ማቅረብ ስለምፈልግም ያን ስራ እየሰራን የቆየ ነው። ሀገሪቱ ከምትጠይቀው አማራን ከሚያስፈልገው ዲሲፕሊን ያለው የምር ነፃ አውጪ እውነተኛ የሆነ ተጠያቂነት ያለበት ኃላፊነት ያለበት ቆራጥ ሰራዊት በመገንባት ደረጃ የተወሰነ አስተዋጽኦ እንዳበረከትን ይሰማኛል። ነገ ብዙ ምንሰራው ነገር አለን። ትግል አጭር ነገር አይደለም፣ ቀላል ነገር አይደለም። በአንድ ቀን ተጀምሮ በአንድ ቀን የሚቋጭ አይደለም። ስለዚህ በዚያ ልክ ነገም ብዙ ምንሰራው ኃላፊነት አለብን። ብዙ ያልነቃው እንዲነቃ ማድረግ አለብን። ብዙ የብልጽግናው ስራ ወይም ደግሞ ካሁን በፊት የነበረው ያገዛዝ ስራ አእምሮውን ያላሸቀው ወጣት አለ። አሉባልታ ከቤት ቁጭ ብሎ የሚያወራ ከዚህ ላይ የወጣው ችግር ፈቺ የችግር ፈቺው ባለቤትና አካል እንደመሆን የሚጠብቅ ኃይል አለና ለነሱም ወንድ ሆኖ መቆምን ማስተማር ስላለብን ስልጠናዎችንም ውጊያዎችንም በየጊዜው እናደርጋለን። ይሄን ያለመ ስልጠናዎችን ስናደርግ ቆይተናል። ከሞላ ጎደል የተሳኩ ናቸው። ነገም ብዙ ከዚህ ብዙ ጥፍ የሚጠበቅብን አለ። ያንንም እናደርጋለን። ምክንያቱም ትግል ነው፣ በአጭር ጊዜ አይቋጭምና። እንደው አርበኛ ሳሙኤል አሁን ላይ ስታየው ያኔ ስትጀምሩት ከነበረውና አሁን በእነዚህ በ18 19 ወራት በአንድ እጅ ውጊያ በአንድ እጅ ስልጠና እያረጋችሁ ነው እንግዲህ ሄዳችሁት። ውጊያውም ስልጠናውም የተፈራረቀ ሲካሄድ የነበረበት ጊዜያቶችን ነው የምናስታውሰውና አሁን ቁመናችሁን እንዴት መግለጽ ይቻላል? በመሳሪያም በስልጠናም በተለያየ መንገድ የፋኖ ኃይል የደረሰበትን ደረጃ እንዴት ትገልጸዋለህ? እንግዲህ ብዙ እድገቶች አሉት። የፋኖ ኃይሎች ብዙ የተማሯቸው ነገሮች እንዳሉ ይሰማኛል፣ እኔንም ጨምሮ በዚህ ትግል ሂደት ውስጥ። ምክንያቱም ብሶት፣ ቁጭት ሲያስነሳን ምንም መዋቅር ያልተደራጀ ትግል ነው የነበረውና ያን የማደራጀት ወደ አንድ የማምጣት ወደ ተቋም እየሰበሰቡ ማምጣት ያስፈልግ ነበርና ሰፊውን ጊዜ እሱ ነውና የፈጀው። በዚህ ሂደት ውስጥ እንግዲህ ያለን ቁመናና እድገት የተሻለ ነው ብዬ አምናለሁ። ምናልባት ትግሉ እንደረዘመ ብዙ ያልተሳኩ ነገሮች እንዳሉ ሊያስብ ይችላል የትግል ጠባዩን በደንብ ያልተረዳ ሰው። ነገር ግን ትግሉ ትልቅ እድገት እያደረገ የመጣ ነው። ከዝም ብሎ መዋጋት፣ አቅዶ መዋጋት፣ ከገጀራና ከነፍስ ወከፍ ክላሽ የቡድን መሳሪያዎችን መያዝ እንዲሁም ደግሞ ከተበታተነ አደረጃጀት በተቋምነት እንግዲህ በአራቱ ክፍለ ሀገራት እንዲሁም ወለጋና አዲስ አበባ አካባቢ ባለው በተቋምነት አደረጃጀት እየተሰሩ የመጡ ነገሮች አሉና ይሄ ትልቅ እድገት ነው። ምናልባት እንግዲህ ሮም በአንድ ቀን አልተገነባችም። በአንድ ቀንም ትግል ተጀምሮ በአንድ ቀን ተወልዶ በአንድ ቀን አድጎ ለፍሬ አይበቃም። ስለዚህ ያ ሂደት አምጥቶ አሁን እንደ ተቋም ከቆምን አሁንም ደግሞ ከተበታተኑ ተቋሞች ደግሞ ወደ አንድ እየሳብን ያለበትና ኦልሬዲ ወደ 4 አደረጃጀቶች በሰፊው የሚንቀሳቀሱበት ሁኔታን ፈጥረናል። ምናልባት በተጠና መንገድ እየተሰሩ ያሉ ስራዎች አሉ። ከዚህም በላይ ማደግ ያለበት ተቋሞችም እየተሰሩ ነው ያሉት። በዚህ ሂደት ውስጥ እንግዲህ ሆብሎ የጀመረ በርካታ ሰው አለ። ሳያስብ ሳያመዛዝን ሙዚቃ ሰምቶ የመጣ ሰው ይኖራል። እንግዲህ ያንን ጠበቅ ተደርጎ ሲያዝ በስርዓት ሲያዝ ነገ አዲሱ ስርዓት ያለው ነውና እየፈራ እየበዛ እየተጠናከረ የሚሄደውና በዛ ሂደት ውስጥ ደግሞ ሰብስቦ በጫካ ውሎ በጫካ የሚያድር ታጋይ ከማድረግ አኳያ ብዙ እድገቶች እንዳሉ ነው የሚሰማኝ። ያልሰለጠነ ሰራዊት ነበረን። አሁን በበርካታው ስልጠናዎች በሚገባ ተጠናክረው በአንድ ማኑዋል የሚሰለጥን በአንድ ልብ መካሪ በአንድ አፍ ተናጋሪ ወደ መሆን እየመጣ ያለበት ሂደት አለና እድገቱ ጥሩ ነው ብዬ አስባለሁ። ምናልባት በየጊዜው በየቦታው ባልተደራጀ መንገድ የሚደረጉ ሆይ የነበሩ ውጊያዎችም ከነበሩ እነሱን ባሳደገ በተደራጀ መንገድ ውጤት ባለው መንገድ ኦፕሬሽኖችን ማድረግ ስለሚያስፈልግ በእዝና በሰንሰለት ማድረግ ስለሚያስፈልግ ተቋማዊ ስራዎችን ሁሉ የማስተካከል ስራዎች ያስፈልጉ ስለነበረ እነኛ እየተሰሩ የተወሰነ የውጊያ ጋብታዎች አሉ። ምናልባት በቅርቡ ጀምሮ በተጠናከረ መንገድ ማጥቃቶች፣ ዘመቻዎች ይኖራሉ። ህዝቡ ይሄን ሂደት የትግል ሂደት እንደሆነ ማየትና መረዳት ይኖርበታል። ምናልባት እንግዲህ ቀድሞ እንደገመገመው ዝቅ አድርጎ እንዳየን የትግል ልምድ የላቸውም ሰኞ ወጣው ማክሰኞ ይገባሉ ብሎ እንዳሰበው ሳይሆን 5 ዓመትም ይፍጅ 6 ዓመትም ይፍጅ ህዝባችን እያታገልን ክፍተታችን እያረምን አጠናክረን ወደ መንግስትነት መመለስ እንዳለብን ይገባናል። ከሌሎች ኢትዮጵያውያን ጋር ሆኖ በዚያ ልክ ይሄን እንዳለና ትግሉን በዚህ ደረጃ እያደገ እንዳለ ነው የሚሰማኝ።
እንግዲህ አርበኛ ሳሙኤል ምናልባት ከጥንካሬዎቹም ከነበረው ያለፉት 2 ዓመታት አንዳንድ የእናንተ ውጣ ውረዶች በመነሳት ተወሰነ ያንተን ምልከታ ለመከታተል ሞክረናል። እንደው ክፍተቶችስ አሁን ላይ ቆማችሁ እንደው እንዲህ ቢሆን ኖሮ እንደዚህ ባልሆነ ነበረ፣ ያኔ እንዲህ ብናደርግ ኖሮ ዛሬ ላይ እንዲህ አይነት ነገሮች አይታዩም ነበረ ብሎ ወደኋላ መለስ ብሎ እንደው የሚቆጭ ነገር እንደው ብናስተካክለው ወደኋላ እድሉ ቢሰጠን ብላችሁ የምታምኑት ነገር ይኖራል መቼም በግል ይሄ ስሜት ይሰማሃል? ካለስ ምንድን ነው እሱ? ምናልባት እንግዲህ እኔ ትግሉን ስንጀምር ከነበረን ተደማጭነትም አኳያ ማድረግ የምንችለውን ነገር እስካሁኑ አድርገናል ብዬ አምናለሁ፣ በእኔና በዙሪያ ባሉ ትንሽ ሰዎች ማለት ነው። ከዛ ውጪ ከመጀመሪያው ጀምሮ መሆን ነበረበት ቢሆን ብዬ ማስበው የትግሉ የተፈጠረበትን ሂደት ማኔጅ የምናደርግበት መንገድ ቀድሞ በተሰራ ተቋም ላይ አልነበረም። ቀድሞ በተሰራ ተቋም ወይም ድርጅት ላይ በዛ መመሪያ የተመሰረተ አልነበረም። እንዳልኩ ብሶት ነው ያወጣውና የመጀመሪያዎቹ የትግል ሂደት ጠላት ላይ መረባረቡ እና ጠላትን ማሽመድመዱ ብሶት በወለደው ሰራዊት ተገቢ ነው፣ ማድረግም ነበረብን። ግን በጊዜው ምናልባት አሉን የምንላቸውን ሰዎች የትግል ሀሳባቸውን አቅርበው በፍጥነት ወደ ተቋም መመስረት መኬድ ነበረበት የሚል እይታ አለኝ። ዘርፉን ከፋፍሎ ሰራዊቱንም ስልጠናዎችን መስጠት እና የመሳሰሉ የስነ ልቦና ግንባታዎችንም ማድረግ ማህበረሰቡንም ታጋዩንም ዛሬ እናሸንፋለን ነገ እናሸንፋለን ሳይሆን ጊዜ ወስደን ሌሎች እንዳሳኩት እኛም እናሳካለን የሚል የስነ ልቦና ግንባታዎች መሰራት ነበረባቸው ብዬ አስባለሁ። ምናልባት በተለይ ሚዲያዎች ላይ ሲሰጥ የነበረው ሚዲያ በልኩ አልነበረም። ትግሉን ታጋይ ወጥቶ ሁሉም እለት በእለት እንዲታገል ከማድረግ ይልቅ በሚገኙ ድሎች እርካታ እንዲሰማው የማድረግ ስራዎች ነበሩ። ምንጊዜም ቁጭት ነው ሰው ሊሰማው የሚገባው። እስካልጨረሰ ድረስ እስካላሳካው ድረስ ሞቱን እስካላስቆመ ድረስ ሞቱን ሊያስቆም የሚችል መዋቅር እስካልዘረጋ ድረስ ፌሽታ የሚባል ነገር ሊኖር አይገባም። በጊዜያዊ ድል እርካታዎች አያስፈልጉምና ሶሻል ሚዲያውም ማህበራዊ ሚዲያውም ይሄ ሳተላይት ሚዲያዎችም የነበሩት ሂደቶች ላይ እኔ እንደው ቀድሜም ሀሳብ አነሳ ነበረ። በቃ ድሎቹ በደንብ መወራት አልነበረባቸውም ብዬ አስባለሁ። የተሰሩ ናቸው አውቃለሁ፣ ግን ቁጭቶች ነው መወራት ያለባቸው። ምክንያቱም አእምሮ ላይ ብዙ ጫና ሲሰራበት፣ ብዙ ማደንዘዝ ሲሰራበት የነበረው ወጣት ቁጭ ብሎ አዳኝ እንዲጠብቅ ያደርገዋልና፣ ስለዚህ የምር ብሶቶች ተዳፈኑ። መገደሎች፣ መሳቀቆች፣ መፈናቀሎች በህዝቡ ላይ የሚደርሰው በውጊያ በተደረገ በማግስቱ ሳይቀር የሚደርገው ግድያ፣ ጭፍጨፋ፣ በየዘርፉ በየቀጠናው የሚደረገው የሴቶች መደፈር ነበርና ያነ በድሎች ተሸፍኖ ብሶት እንዳይነሳ ጋርዶበታል ብዬ አስባለሁ። ከዚያ ባለፈ ደግሞ በትግሉ ሆ ብሎ ሲነሳ እንግዲህ ወደ ትግል ስንወጣ አስከትሎ አያይዞ ባጀት እየበጀተ ያወጣቸው ታጋዮች አሉና እነሱን የማጥራት ስራዎች ያልተሰሩባቸው የተወሰኑ ቦታዎች አሉና እነሱ የማህበረሰቡን የታጋዩን የህዝቡንም ስነ ልቦና ይገድላሉ። ምክንያቱም ፋኖ ሆኖ መስሎ የፋኖ ልብስ ለብሶ በየመንገዱ የሚዘርፍ ነበር፣ ዘርፎ ለግሉ የሚያደርግ ነበር። ምናልባት እንግዲህ በእርምጃ በአደረጃጀት በመዋቅር እየተቀጣ መጥቷል። ያን ሲያይ በጥሩ ስነ ልቦና የወጣው ሰው እንደዚህ ለምን ያደርጋል ብሎ ማህበረሰቡ ይሳቀቃል። የመሰላቸት ይሄ የትግል ልምድ ካለመኖር እንደ ፊልትሬሽን እያጠሩ የመሄድ የትግል ጠባይ አለመኖር ከዚያ ጋርም ተያይዞ እንግዲህ ብዙ ጊዜ ስለተሰራበት ህዝቡም ላይ የእነሱን ቀድሞ አለማጽዳቱም ማህበረሰቡ ላይ የተወሰነ ብዥታ፣ ታጋዩ ላይም የተወሰነ መደናገሮችን ፈጥሮ እንደነበረ አያለው። ነገር ግን አሁን እየሰራናቸው ያሉ ስራዎች አሉ፣ ዘመቻዎች አሉ። ምናልባት እንግዲህ ዘመቻዎች ስል ለወንድሙን ጠላትን ለመግደል ለአማራ ህልውና ብሎ የመጣው ወንድማችን ላይ በምንም አይነት ያስተሳሰብ ልዩነት ቢኖር ዘመቻዎችን ማድረግ አንፈልግም። ከዛ ውጭ ግን ማህበረሰብ የሚዘርፍ፣ የሚያራቁት፣ የሚደፍር፣ ስም የሚያጠፋ፣ የሚያጠለሽ እንደገናም ደግሞ እነዚህ የሚፈጠሩ ነገሮችን ደግሞ በህዝብ ሹክሹክታ እየዞረ እየረጨ ህዝቡንን ስነ ልቦናውን ሊያላሽቅ የሚሞክር መገደሉን እንዲረሳና ባርነትን አሜን ብሎ እንዲቀበል የሚያደርግ ስራዎች አሉና እነሱንን የማጽዳት ዘመቻ ላይ እንደ አማራ ፋኖ አንድነት በጎንደር ዘመቻዎች ጀምረናል። ያልጀመርንባቸው ቀጠናዎች አሉ፣ በቅርቡ የምንጀምርባቸው። ህዝባችን እረፍቱን ልንሰጠው ይገባል። እረፍቱን ስንሰጠው ደግሞ ጫካ ላይ የወጣ ነው ብቻ ሳይሆን እሱም ህዝብ ነው፣ ታጋይ ነው። እኛም ህዝብ ነን። የአማራ ነጻነት ለአማራ ህልውና ለአማራ ስደት ከእንግልት ከመታረድ ከመቀጸፍ መታደግ የሚያስፈልጋል። ያን አስፈላጊ የሆነ ነገር ደግሞ በጋራ መወጣት ስላለብን ማህበረሰቡ በየደረጃው ያለ የትግል መንፈሱ መልሶ መገንባት አለበት ብዬ አስባለሁ። ምክንያቱም ካላሸነፍን ዋጋ የለውም። እሳትም ማዳፈን ዋጋ የለውም። እሳትም ብናዳፍነው ውስጡ ላይ እጃችን በደቂቃዎች በኩል ስለተዳፈነ ስላላየ ነው ብንከተው መልሶ ያቃጥለናል፣ ይጨፈጭፈናል። አዲስ አበባ እንዳንገባ ስንከለከል ስንት ሰዎች፣ ፖለቲከኞች፣ አሳቢዎች
በጅምላ እየታሰሩ ደብዛቸው ጠፍቶ የቀረ ስንቶች አሉ። ወለጋ ላይ የጠፋው ትውልድ፣ መተከል ላይ የጠፋው ትውልድ ቀላል አይደለም። ዘር ነው የጠፋው። እዚሁ ምድራችን ላይ በኬሚሴ በኦሮሚያ በዚህ በቅማንት እያሉ እያጋጩ ማህበረሰቡን ወንድማማቹን እያጋደሉ ያፋጁት ሴረኞች ገና አልተነቀሉም ከስራቸው። ይሄ ሳይነቀል ረፍት አገኛለሁ ብሎ ማሰብ የዛሬው የጥይት ድምፅ ዝም ስንለው ነገ እርሳሱን ወፊታችን ላይ ነው የሚመታል። እየመታንም ጭምር ነው ያለው። እኔ እውነት ለመናገር እኔ በመንቀሳቀስበት እንዲያው በአለፋና በቋራ እንኳን አካባቢ አለፋ ወረዳ ብቻ ከ76 በላይ ንጹሃን ተገድለዋል። ይሄ ትግል ከተጀመረ ጦርነት ላይ ገብተን መተን ጨፍጭፈ ነው እንወጣለን። ስንጨፈጭፈው